ኢኮኖሚስት እንደዘገበው የደብረጽዮን ህወሓትና አብረውት የተሰለፉት ወታደራዊ መሪዎች ላይ ታርጌትድ የሆነ የንብረት እቀባ በትግራይ ውስጥ ጦርነት ሊቀሰቅሱ የጊዜያዊ መንግስቱን ስራ ያደናቀፉና ከኤርትራ መንግስት ጋር የተሻረኩ ናቸው የተባሉ ፖለቲካዊና ወታደራዊ መሪዎች ላይ ማዕቀብ ሊኖር የመቻሉን እድል ግን በግልጽ የጠቆመ ዘገባ ወጥቷል። ይህም የደብረጽዮን ህወሓትና ወታደራዊ ጀሌዎቹ የቁልቁለት መንገድ ለፈጸሙት ጥፋት በትግራይ ህዝብ ላይ ለሰሩት በደል እኔ ይሄ ትንሹ ቅጣት ነው ብዬ ነው የማስበው የምቀበለውም። እንግዲህ ይሄ ሲባል አሜሪካን ቢሆን ትምጣ እንግጠማት የሚል ደንቆሮ አይጠፋም። በነገራችን ላይ እኔ አሁን መሞከር ያለብን ከዚህ በኋላ እነዚህ ሰዎች የሆነ ነገር እንዲገባቸው ለማድረግ ሳይሆን መሞከር ሳይሆን ድንቁርናቸው ዋጋው እንዲቀንስ ማድረግ ብቻ ነው። ይህንን እያዩ እንግዲህ የማያዛልቀው ወይም የሞተው ፈረስ ላይ ለመሳፈር የሚፈልግ ሁሉ መልሶ ጤንነቱን እንዲመረምር ወይም እንዲመረምር እመክራለሁ።